ዛሬ ነበር አጎቴ ከ40 ዓመት በኋላ ከእስር ቤት የተፈታው 20 ብር ሰጠኝ ጠብሰ በዳበብ ብሎ አራድበናት ውይ እንደው አምላኬ ያንን የነዳጅ ሰልፍ ደግመ በህልሜ ራሱ እንዳታሳየኝ አደራ ውይ ወንድሜ ራይድ ነሽ እንዴ? አዎ ራይድ ነኝ ወዴና ወደ ኮ የፈጨ ነበርኩ አይ እኔ እዛ ድረስ አልሄድም እኔ ቅርብ መስለኝ እንዴ ለምን ወንድሜ መኪናዋ እኮ በባምቦ አይደለም በነዳጅ ነው የምትሄደው እና ትለኛለህ እንዴ አንተን ዘርሽ 2 ቀን እንቅልፌን አጥቼ 5 ቃጂቼ የቀዳሁትን ነዳጅ አፈር አብልቼ ተመልሼ 2 ቀን ልሰለፍልህ ነዳጅ ታዲያ ምን ችግር አለው? ምንም ችግር የለውም የነግረኛ ምንም ችግር የለውም እንዲህ ከመረረ ለምን ኤሌክትሪክ መኪና አገዛም ስለሚነዝረኝ ይነዝረኛል ምን አይነት በሽተኛ ነው መድኃኒዓለም ለምን ኤሌክትሪክ መኪና መጣ ደግሞ የትራፊክ ሰላም ነው አለሽ ሰላም አንድ ፒፓስተር መንጃ ፈቃድ ይዛል አልያዝኩም አለቀ እኔም አልያዝኩም ተቀጣጣለሁ ብራዘር ይኸውልህ ሙሉ ሳምንት የምትበላው ምግብ እኔ ማዘል ይመቻል አዎ ይመችኝ ይኸውልህ ቤቴን ራሱ አዝዤላት ማለት ነው ግራ ቂጧን ውፍረት መቀነስ ይችላልች እና አንተም ሳይ ሁለቱም ቂጥ ደግሞ ባላንስ አይደለም ባላንስ አረግላለሁ ይመቻላ ይሁንሽ በቃ እንደዛ እናደርጋለን ሙሉ ሳምንት የምትበላው ምግብ እኔ ማዘል አረግዘር ያሞን ጊዜ ተቀይሮ ምን ክፉ ቢመጣ ጅስና ነበርን የማንተጣጣ ያን ጊዜ አስቤ በስድስት ባልፍቀን ላፍስ መጣ እሺ ማንን በላችሁ ደግሞ እናንተን አስፈሪው ጀማ ከኢትዮጵስ ወይስ ኤምቢሲ3 ጋንግ ናችሁ እኔ በእናንተ እድሜ ቀይ ወፍ ስል ነበር እንዴስ ከቅርብ ጊዜ ድረስ ራሱ በቃ ማዳሙት ሙዚቃ ቢራ ታምራለች ነበር ያዘው ፍለጠው ግርም ታታ ምናምን ጥምር ውዝውዛ አሁን እማማ ኢትዮጵያዬ ቀጣይ የሚረከብሽ ትውልድ ይሄ ነው ወይ ነው ጥያቄው እንዴ ገና እኮ ልጆች ናችሁ ምናምን ነገር ውጡ እግር ኳስ ተጫወቱ ብይ ተጫወቱ ተረት መጽሐፍ አንብቡ ምናምን ምግብ ብሉ ምናምን ገና ልጆች በሰላም ያዋልክ በሰላም አሳደረኝ ወካንተ እግዚአብሔር እስራኤል አምላክ ድሮ ከታች ከነጭሽ በታች ተኛ ነበረ አሁን ከላይ ነኝ ከላይ ስለምተኛም ጸሎቴ ቶሎ አንተ ይደርስ ዘንድ ምስጋናዬ በጣም ላቅ ያለ ነው መልካም አዳር ክብር ላንተ እግዚአብሔር አሜን 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 ታኩር ይባላል በልጅነቴ ያላየኋቸው ነገር የለች ሀብትም መቷል ሀብት አላስደሰተኝም ዝና መስከጥግ መቷል ዝና አላስደሰተኝም ምን እንደሚያስደስተኝ ታውቃላችሁ ከኔ የባሰ አጭር ሰው ሳይ እንዴት ደስ እንደሚለኝ አዲስ አበባ የምትኖሩ ሰዎች ግን ኑሮ ተወደደ ምናምን ብላችሁ ታማራላችሁ እኔ በጣም ነው የምገርሙኝ ኑሮ መወደዱን እንዴት ነው የምታስተውሉት በዚህ ውበት እንዴት ነው ኑሮ መወደዱን የምታስተውሉት እግዚአብሔርና look at this ማንም ማመስገን እንዳለባችሁ ታውቃላችሁ መቤቴ እንዴት ነው የኑሮ መወደድ እናንተ የሚያሳስባችሁ ይሄኔ መሰለ የሚበላ ከተማ ይዛችሁ መቤቴ አዲስ አበባ ያቀሳሳሪ የሆነ ልጅ በምን አይነት ቪዲዮ እንደመጣ ረብስው ለስደጉላ የማይመች ማለት ነው አሁን በሰርበው ይሄው እንትን ለጣደማቀሲ ህይ እኔ ገባችኋ እንጂ አሁን የእንጭቅ ልጅ ብለው ደስ ይለኝ ነበር ግን አልችልም ለምን ሙጃሊያን ብለው ደስ ይለኝ ነበር ግን አልችልም ለምን ኩሷን ብለው ደስ ይለኝ ነበር እውነት ግን አልችልም ለምን የሸንኮራ ሻጭ ልጅ ገልቱ ፉጋ ምናምን ብለው በቃ ደስ ይለኝ ነበር ውስጤ ይረካ ነበር ግን አልችልም ለምን 4 ዓመት እስር ቤት ቆይቼ ስወጣ ልብስ ለም በፌስታል ያስክ ብለው ነው ድጋሚ እስር ቤት ያስገቡኝ በጌታ በኢየሱስ ወይኔ እየመጣ ነው ወድመት አድጋኝ
ይሄ ንግግራችንን መቼም አልረሳውም። አሁን ያወራነው ንግግር ከ5 ደቂቃ በኋላ ትዝ አይልም። የምን ንግግር? እኔ ነኝ ከብድ ጋር ማውራው ሰለት ቀንበር ትከሻዬ ላይ ያደርጉ አንተ ማረባ። በመጀመሪያም ቪዲዮ ስላያችሁልኝ በጣም አመሰግናለሁ። አይዟችሁ፣ አትደንግጡ፣ አልሞትኩም። ሁለቱንም ሆኜ የሰራሁት እኔ ነኝ። ከዚህ ቪዲዮ እንድትማሩ የምፈልገው ነገር በማንኛውም ሁኔታ ውስጥ ብትሆኑ ኳስ ማንን ነው የምትደግፉት? አየር ሲኖር ያርሰናል፣ መደበኛ ደጋፊ የሊቨርፑል፣ ለስራ ሲሆን አርሰናል። ለምን ለስራ ሲሆን አርሰናል? ብዙ እያላላ እንዴት ቢዝነስ ምናምን ሲመጣ ማስታወቂያ ምናምን ሲመጣ አርሰናል ይበላል ስላለ መቼም አይበላል።